ስለዚህ አሁን ወጣ ብላ ነው እኮ ትመጣለች እኮ አናፈቅሽም ሳሚ ይሆናል ይወጡ ቶሎ ብለው አታስቆጪ ህይወቴ ሰምሮ እንዲቃናን ቀኔ ኩለፍተሻልና አነሳሁሽ ሶቲላና ይሳደር ተመስገን ስለው ጧት ማታን አረሳም ያንቺን ውለታ አነሳሁሽ ሶቲላና ይሳደር በህይወቴ ሰላም ውድ የኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኛም ደህና ነን እግዚአብሔር ይመስገን። ፋሚሊዎችን ዛሬ እንግዲህ በአዲስ ቪዲዮ ተመልሰን ወደ እናንተ መተንላችኋል። ከምን ጋር እና ያው እዚህ ጋር እንደምታዩት አሳያቸው ካሜራማን እዚህ ጋር ጥሩ ምንድን ነው የሚባለው ሙክት ይዘንላችሁ መተናል። ፋሚሊዎቻችን እንግዲህ ዛሬ ለየት ያለ ቀን ነው። እንግዲህ ሩታዬ ከወለደች በኋላ ትንሽ መጠገን ያስፈልጋታልና ከቻልን በየሳምንቱ ካልቻልን ደግሞ በየ15 ቀኑ እንደዚህ አይነት ጠቦት ይታረድላታል ማለት ነው። በመጀመሪያ ግን ሰላም ብሏችሁ እንዴት ናችሁ ቤተሰቦች? ትንሽ በጉ እያስቸገረኝ ስለሆነ ትኩረት ወደታችሁ ነው። በያላችሁበት ሰላማችሁ ብዙ ይበደል። እንግዲህ ዛሬ ሩታን ይጠግናል ብለን ያሰብነውን ሙክት ይዘን መጣናል። ፈረንጁ ሰላም በላችሁ። ሰላም ቤተሰቦች እንዴት ናችሁልን? እኛ አለን ይመስገነው። እንግዲህ ዛሬ ሩታ ወንድ ልጅ ጀግና ስለሰጠችን እንግዲህ እሷ መጠገን ስላለባት ዛሬ ሩታ ጋር ልንሄድ ነውና በጣም ነው ደስ ያለን። ሌላው ፋሚሊዎች ያልነገርኳችሁ ነገር ምንድነው? እኔ ወደ እነ ሩታ ቤት መግባት አልችልም። ለምን? ይሄ ምንድነው የሚባለው የፋሚሊ ቅልቅል ምናምን የሚባሉት ነገሮች ስላልተደረገ አሁን መግባት አልችልም። ስለዚህ ያለኝ አማራጭ ምን ነበረ? ከታላቅ እህቷ ጋር አወራሁኝና ታላቅ እህቷ ከኔ ጋር በደንብ ትቀራረባለች፣ እድገት የምትባለዋ ማለት ነውና ከሷ ጋር አወራሁኝና ማንም የሌለበትን ሰዓት አሳቻ ሰዓት ጠብቄ ያው ባህሉ አይደለም ከባህሉ ትንሽ ያፈነገጠ ነገር ነው ማደርገው። ለምን ልጄ ምናፍቆኛል፣ ሩታም እንደዛው እና ግዴታ ማየት ስላለብኝ ከቤት ደግሞ ውጡ መቼም ላግኛቸው አላላቸውም ሩታንም ልጄ ነው። ስለዚህ ያለኝ አማራጭ ምንድነው? ቤት ማንም የሌለበትን ታይም ጠብቀሽ ንገሪኝ ብያት እሺ ብላኝ እድገትም እንግዲህ እናት አባት ምንም በሌሉበት ገብቼ ምናምን ሩታን ሰርፕራይዝ አድርጊያት እወጣለሁ ማለት ነው። ሩታዬን ሰርፕራይዝ ለማድረግ ነው ዋናው ፕላን። እኔ እንደምሄድ አታውቅም ሩታ። ሲቀጥል ደግሞ አትጠብቅም። እኔ አሁን አስባችሁታል እነ ሩታ ቤት ሄጄ ታስደነግጣል ማለት ነውና በደንብ ሪል ስሜቷን ማየት ስለፈለኩኝ በደንብ ትደነግጣለች ብዬ አስባለሁኝ። ስለዚህ ያለኝ አማራጭ ፋሚሊዎቼ ማንም የሌለበትን ሰዓት ጠብቆ መሄድ ነበርና አሁን ማንም የለም ብላኛለች እድገት። ስለዚህ ቀጥታ እሄዳለሁ። ሩታዬን ሰርፕራይዝ እናደርጋታለን። ወዲያው ነው የምንቆየው፣ አንድ 10-15 ደቂቃ ነው የምንቆየው፣ ለምን እንዳይደርሱብን ማለት ነው። ስለዚህ በድንገት ሄደን ሰርፕራይዝ እናደርጋታለን። ይሄንን በግዛው አስረን እንዲታረድላት ነግረን እንወጣለን። እዛው እኔም አርጄው ቦታ ደስ ይለኝ ነበር፣ ግን ደግሞ የሚሆን አይመስለኝም። ሲቀጥል ደግሞ ዛሬ ቀኑም አርብ ነው። ያ ነገር ስለሆነ ነገ ሰው እንዲያርድላት አደርጋለሁኝ። ፋዘር ሄዶ እንዲያርድላት አደርጋለሁ። እና ለማንኛውም ፋሚሊዎቼ ይሄንን አበባም እንሰጣታለን በጊፍት መልክ። በጣም ደስተኛ ትሆናለች ብዬ አስባለሁኝ። እና ጋይስ ከዚህ በኋላ እንግዲህ ጥሩ ቪዲዮዎችን ነው ወደ እናንተ የምንለቅላችሁ ማለት ነው። እንዴት አያችሁት ግን? በጉ ትልቅ ነው፣ ያኮራል። ምንም አይልም። አሪፍ የሚባለውን መርጠን የገዛ ነው። እንግዲህ ፋሚሊዎቼ እሷም ስታዩት ትወደዋለች ብዬ አስባለሁኝ። እና የሩታዬን ስሜት ማየት በጣም ጓጉቻለሁኝ። ምን ምትሉ ይመስላችኋል ግን? እኔ እንጃ አልጠብቅም። በእርግጠኝነት አንደኛ አብርሃም ይመጣል ብላ አልጠብቅም። ሁለተኛ ነገር كل درب له بداية إلا دربنا حنا اللي خطيناه ትሉ ይመስላችኋል ግን? እኔ እንጃ አልጠብቅም። በእርግጠኝነት አንደኛ አብርሃም ይመጣል ብላ አልጠብቅም። ሁለተኛ ነገር ደግሞ ያው ያለንበት ሁኔታ ትንሽ እንደ ስለሚል በቃ ምደነግጥ ይመስለኛል። እንደዛ ነው የሚሰማኝ። ፈረንጅ ያው ብደነግጥም ግን ደስተኛ ትሆናለች ብዬ አስባለሁ። ምክንያቱም አንተም ልጅ ልታይ ነው ደስተኛ ትሆናለህ፣ እሷም ደግሞ ልጇን ቤት ላይ ስታይላት ደስተኛ ትሆናለች ብዬ አስባለሁ። ብቻ አጠቃላይ እሱን የምናየው ይሆናል። እና ሌላ ነገርኳችሁ ነገር ፋሚሊዎቼ እንግዲህ ለሄድ ነው
ወደ መጣሁበት ቦታ ልሄድ ነው እና ሩታ ልቧን አይቼ እዚህ እንድቀር ከፈለገች እዚሁ ቀራለሁ። አይ በቃ ሂድ ምንም አትሰራም ምናምን ካለች ደግሞ ዛሬ መጨረሻ ቀን ይሆናል ከሷ ጋር የምገናኝበት ማለት ነውና የሷን ልብ አይቼ ነው የምቀረውም መሄደውም ማለት ነው። ፍላጎቷ ምን እንደሆነ በደንብ አረጋግጣለሁኝ። እንግዲህ ፍላጎቷ እንዲሄድ ከሆነ እሄዳለሁ ማለት ነው። እዚሁ እንድቀርላት ከፈለገች ምናልባት ግን እዚሁ እንቀርላታለን ማለት ነው ሰዎቼ። እና ለማንኛውም እዛ ገብተን ያሉትን ነገሮች ለማየት ጓጉቻለሁ። ግን ልቤ እየፈራ ነው፣ እየደነገጠ ነው። ድንገት አባቷ ወይ እናቷ ደርሰውብን አስበዋል እንደሚፈጠር ያ ነገር ትንሽ ያስፈራል። ብቻ እግዚአብሔር ያውቃል። ለማንኛውም የተሰጠኝ ደቂቃ አልቋል። ስንት ደቂቃ ነበር ያለችኝ መሰለህ? በ10 ደቂቃ ውስጥ ቶሎ ድረስ ነበር ያለችኝና አሁን ቀጥታ ወደዛ እንሄዳለን። አብራችሁን ቆዩ። ይህንን ቪዲዮ ሁላችሁም ስትጀምሩት ላይክ በማድረግ ጀምሩ። ሁላችሁም ደግሞ ለኛ ቤት አዲስ ሆናችሁ ሰብስክራይብ አድርጉ። እንደዛ ካልኩኝ ትንሽ ቆያለን። ጉዞ ወደ 450 እየተጓዝን ነው እና ሁላችሁም ሰብስክራይብ ማድረጋችሁን እንዳትረሱ። ቻናሉ ወስደን በጊፍት መልክ እንሰጣታለን ማለት ነው። አስቸጋሪ በግ ነው ግን የምር ከየት ነው የመጣችሁት? አስተሳሰብ ነው ያገኘነው። ባይዘው እነ ብሩክ ናቸው እንዲገዙልኝ ተለጫቸው የገዙልኝ እና ምርጥ በግ ነው የገዙት። አሪፍ ነገር ነው። ስለዚህ ይሄንን ይዘንላት እንገባለን ማለት ነው። ሁላችሁም እንደምትወዱት እርግጠኛ ነኝ። ተከታተሉን። አሁን ከመኪና ጀርባ ላይ ነው ጭነው የምንሄደው። እንዴት እንደምንጭነው ማላቅም። እንግዲህ ፋሚሊዎቻችን ደርሰናል። እነ ሩታ በር ላይ ነን ያለነው። ፀሐዩ ሃርድ ነው፣ በጉም ሃርድ ነው። መኪና ሳይሰብርብን ያመጣ ነው። ለማንኛውም ማለት ነው። ልቤ ግን እየተነገጠ ነው እያለ ሰላም፣ እንዴት ነሽ? መጣችሁ? ሰላም ነው። እንዴት ናችሁ? ሰላም ናችሁ? አላችሁ ወይ? ደህና እግዚአብሔር። እንዴት ናችሁ? እንዴት ነው? አለ እንዴት ነው? እንግዲህ እንዴት ነው? አላችሁ? ሰላም ነው? ሁሉ ሰላም? እንዴት ናችሁ? እንዴት ነው? አላችሁ? አለ ደህና ናችሁ? የሉማ እንግባ እና ወየም ነጋሽም ዛሬ እንግዲህ የሉም። ገባ ብላችሁ ትወጣላችሁ። ቶሎ በሉ። ውሻው ኃይለኛ ነው። ውሻው ኃይለኛ ነው። የምር አይናከስማ። ምንም አይልም። ምንም አይልም። ቤተሰብ ያውቃል። የት ነው ያለችው ሩታ? የት ነው ያለችው? እዛች ውስጥ ነች። እዚህኛው ቤት እዚች ልጅ በር ላይ ብናስረው ሲበቅ የት ቆይ ሳፋ ኧረ እሱ ጋማ እንትን እንዳይሰብርባችሁ እዛ ጋር ሰረው። ኃይለኛ በግ ነውና እቃ እንዳይሰብርባቸውና ብሩክ እሱ ጋር ሳይሆን ማለት ነው ከግንዱ ጋር ብታስር ይሻላል። ያው እዚህ ጋር ችግር የለውም። በደንብ አድርገህ ሰረው። ኧረ ብረቱን ይሰብረዋል። ኃይለኛ ነው በጉ፣ እውነት ኃይለኛ ነው በጉ እውነት። እሱ ጋር ሰረው ብሩክ። እንግዲህ ፋሚሊ ግቢያቸው ነው ያለ ነው። ልባችን እየፈራ ነው። ምን እንደምንባል አናውቅም። ብሩክ እናንተ ግቡ፣ እኔ አልገባም። እንዴት አብራን ቀደም እየፈራው ነው። አስገድድ። ኧረ ችግር የለም ችግር የለም። አነማዘቅ አባዬም ጋሽዬም ስላሌለ ገባ ብላችሁ ድንገት ቢደርሱብን በሩን ቆልፈዋለሁ። የምር በሩን ከቆለፍሽብን በሩን ቆልፈዋለሁ። ግን እንዳቆዩ እንዳታስመቱኝ። ግቡና ሩታዬን አግኝታችሁ ቶሎ ወጣ ትላላችሁ። አልነገርሻትም ማለት እንደምንመጣ አልነገርሻትም። ሰርፕራይዝ ልናደርጋት ሰርፕራይዝ ነው። ደህና ነሽ? ደነገጥሽ? ሰላም በያችሁ። ፈረንጁ ደህና ነጋ አስተውልቆኝ ሰላም ደህና ነሽ? እሺ አበባውን ተቀበይ። ማሚ የሉም አባም የለም። ናፍቀኛለች ሊያ ሲለኝ አንድ አፍታ ተደዋውለን ና አልኩት። ስለዚህ አሁን ወጣ ብላ ነው እኮ ትመጣለች እኮ። አናፈቀሽም? ሳሚ ይሆናል ይወጡ ቶሎ ብለው አታስቆጪኝ። ግን እሺ አሁን ደህና ነሽ? ጩጩ የት አለ? ደህና ነኝ በይው። ተኝቷል ልጄ ተኝቷል። አትቀስቅስብኝ። አላውቅም። እግዚአብሔርን ሶፍታለሽ ዋይፐር ላበላቡን ጋይስ እንዴት ነሽ? ሰላም ታስጩ። ምን ሆነሻል? አትደንግጪ፣ አይዞሽ። ምን ሆነሽ ነው? እንዴት መጣ አንተ? ሲጀመር በመኪና በእግሩ
እሺ ነው የለሁበትም እና መምጣት አልነበረብኝም እንዴ? ሰላም አትይም? አቤት ድረስ መጣ ብለህ እኮ ሰላም በይሽ። እንደዛ ሰላም ነው የሚባለው። እሺ ሩታዬ፣ በዛ ጋር በሩን ቆልፌዋለሁ። መቼ ባተዛታ ይገው በሩን ቆልፌዋለሁ። አትጨናነቂ እሺ። እኔ ምን አገባኝ የለበትም። ለተወሰነ ደቂቃ ፈታ ብልሻል ነገር ቆልፌዋለሁ። እሺ እስከሚመጣ እንዳታስገቢ እንዴ። በቃ አትፍሪ። ምንድን ነው እኔና አንቺ እንነጋገራለን። ቆይ አይ ባይ ዘ ዌይ ምን መሰለሽ ከማሚ ጋር እኮ ተገናኝተናል። ምንም እኮ ችግር የለውም። ሐኪም ቤት አሳብረን አልነበር እንዴ? እዚህ መምጣቴ ነው እና ቤት ድረስ ትመጣለህ ደግሞ ብለህ ኖርማል እኮ ነው። እሱ ነበር የቀረኝ መጣ። ከዛም ባለፈ ደግሞ ማለት ነው ባለፈውም እኔ ነኝ እንጂ ያልመጣሁት መኪናዬ መጥቶ ነበር ባይ ዘ ዌይ ማለት ነው። ባለፈው ፈርቼ በሹፌር ነበር ሩታ እንድትመጣ ያደረኩት ማለት ነው። እና አሁንም ቢሆን ኖርማል ነው። ስለዚህ ማሚን ብታይ ምንም አትልም። ለምን ሐኪም ቤትም ላይ አብረን ስለነበርን ማለት ነው። እና አታካብዱ፣ ቀለል አድርጊው እንዴ። እሺ ልጅ በሶረ እዚያ አምጪ ከነጫማዬ መግባት አልችልም እኮ ቀስቅሽ እስቲ እኔት አሳራ በኋላ ታያለሽ። ቀስቅሽ የምር አምጪ ወደ አይቻልም። አሁን እሺ አንዴ ሊያውና ሄዳለሁ። ቆይ ልንገር፣ አሁን ነው የተኛው ለመጀመሪያ። እኔም አልተኛው። ስንት ቀን ሙሉ ይተኛል እንዴ? አንዴ ይቻላል ያለው ማታ ልንገር አላስተኛኝም። ስለዚህ ነው አሁን ልብሴን ቀያሬ ምናምን ልተኛ ስን የመጣው። አሁን ይበቃዋል። አዎ ከተነሳ እናስተኛው። እውነት እናስተኛዋለን። አምጪ እንዴት ብለሽ ነው ያስተኛሽው? አላደገም። እሺ አላደገም። የምር አላደገም። አድጓል እኮ አምጪ። እሺ ድሮ ከኔ ጋር ነው ያድግ ነው። እሺ አምጪ ወደዛ አናሽም አንዴ ሊያው ልስጣው። አዎ ልስጣው። ችግር የለውም። አምጪ። እሺ እዚህ ጋር ቆም፣ እዚህ ጋር ቆም። ርቀትን ጠብቅ። እንዴ ልጅን መንካትና ማየት መዳሰስ አይፈቀድልኝም እንዴ? ልጅህን ልታይ መጣሁ። አንቺንም ላይ ነው ልጅን ብቻ ሳይሆን አንቺንም ላይ ነው የመጣሁት። እሺ አምጪ። አይውጂ ማልችልበት ነው እንዴ መስለሽ? አድጓል። የምር አድጓል። ፀጉሩ አድጓል። አንተ ሁሉ ነገሩ ነው ያደገብኝ። ጋይስ ተኝቶ አይም እንዴ ቀስቅሽ ነው እንዴ? ተኝቶ ነው ወይ እንቅልፍ? ደስ ይላል። ቀስቅሽ አቢ አቢ እየሳቀ ነው። እውነት እየሳቀ ነው። እየሳቀ ነው። ማርያም እያጫወተችው ነው። እንደዛ ነው የሚባለው። ቀስቅሽ አቢ አቢ በእግዚአብሔር ረፍ የምታየው አንዴ ምንድን የሚባለው እኮ አይኑን አላየሁትም እኮ ልታየው አይደል? እሺ አይኑን ላይ ቢያንስ ጌታን አይኑን ላይ ቪዲዮ ቀርጬ እልክልሃለሁ። አያያይ አበዛው። እሺ እግዚአብሔር እሺ ቀስ በል እንዴ ምንድን ነው እንጂ ልቀቂኝ። እኔ ልጅ መያዝ ማልችል ነው እንዴ መስሎሽ? ብርድ ይነካዋል። እኔ ጌታ አንገቱ ለምንድን ነው የተጠመመው? እናት አታጨናንቀው ሩታ። እንዴ አንቺ ልጅ ብቻ እኮ አይደለም የኔም ልጅ ነው። መብቴ ነው። እኔ እሺ እንደፈለኩ ነው የማደርገው። ኧረ እባክህ መጫወቻ ነው እንዴ? አሻንጉሊት መሰለው። አቢ አይ ቆይ ምን አለ አልነቃ። አቢ በጌታ በእናትህ ምን ችግር አለው? አንዴ ነቅቶ ይያይ አልተኛም ሌሊት። እሺ እኔ እኮ ሩታው ልሄድ ነው ሳይ እንግዲህ ልሄድ የምሬን እኮ ነው። ቾሰ ቢያይክ ባያይክ እኔ ብናቱ ሊያለቅስ ነው። አያለቅስም። ሂዳለ ሂድ ነው ያልሽኝ። ልሄድ ነው ስልሽ ማቲ ልበልህ እኮ ነው። ምንም እኮ እዚህ ተቀበል። አንዳንድ ቀን እንደዚህ እየሰራክ መተህ ልጅን ታያለህ፣ ትሄዳለህ እዛው ነው ረግ። እሺ አላስፈልግሽም። አላስፈልግሽም ወይ ታስፈልጓለህ? ለአንቺ አላስፈልግሽም? አው ማለት ምንድን ነው? አላስፈልግሽም። አሁን ሌላ ወሬ ልታወራኝ ነው የመጣኸው? እኔማ አንቺንም ልጄንም ለማየት ነው የመጣሁት። በቃ ልጅን ካየህ በቃ አባወድ ብርድ ነው። እኔ ጎረምሳ ካካ ብሏል። ካካ ይላል።
እየቀለድኩ አይደለም። እውነት ካካው ነው ይበዛ የታለም ልብስ ቀይር ጠዋት ካካው ነው ጠዋት ደግሞ ከንፈሩ ጥቁር ነው ያጨሳል። እውነት ከንፈሩ ጥቁር ነው ጌታ ነው። አንተ ገና እኮ ሕፃን ነው። እሺ ለምን ከንፈሩ ጥቁረው? ኢየሱስ ቆይ ገና በተኛበት እያጨሽ ነው አንተ ነው ቆመን ምናምን ማስተማር። እሺ ጊዜያዊ ስም አላወጣሽለትም? ገና ደም ነው እኮ ደም ነው። እሺ ጊዜያዊ ስም አላወጣሽለትም? ቤቢሾ ኧረ ላይ ሆኖ ጭንቅላቱ ፀጉሩ እንዳቆርጪው። እሺ አሳድግለት፣ ትልቅ ነው የምናደርግለት። ተሳስተሽ እንዳቆርጪው አቢ አንዴ ብቻ ካየኝ ማለት ነው አስቀምጬ እወጣለሁ። እንደየኝ ብቻ ነው ከምሬ ነው። ያው ምን ችግር አለው? አሁን ይደጣም ታልጂ ልጃችንን ነው። እሺ ልጅ አብደ ግን ማለት ነው ህፃናት ደስ ይላሉ። አብርሃም እሺ እኔ አሳቀቀኝ እግሬ አልተመቸኝም። እንዲህ ካረኩትማ አይመችም። እንደዚህ ሰው ግን ይመችም። ያጣት እጆቹ ሲያምሩ እኔ አባት እዩት። ጌታን እጅ ያምራል። በኔ ወጥቶ እኮ ነው እጁ ብለው ነው እኔ ይመስላል ያሉት እንጂ አዎ ፈረንጁ አልገመትክም። ማንን ይመስላል? አሁን ላይ እኮ ያስተውሉ ግን ገምተው አይ አሁን ላይ ባየህበትም ገምት። ሳቀ የእውነት የሆነ ሳለ የለም ያለ ነው ንግግሬን ሰማከኝ ያንተ ያዝናን ነው ሁሌ ሆር ላይ በያለ ያዝናን ነው ነበር። አንተ ማውሪ ነው ዳይየለ ምን አዝናና አሳስቀው ነበር። ምንድነው ወደው ያለቅስ ነው እንኳን ተስቀው ሩታ እኮ ችግር አለብሽ። በቃ ፈረንጁ ግን አልተናገርክም እኮ ምንድነው ያስቀር ምንድነው ያስቀር አሁን እየሳካ ተጠቃቅሶ ነው ሙድ እያያዛችሁብኝ ነው። ኧረ አይደለም የሮስት ንጉስ አይ ሙድ እያያዛችሁብኝ ነው። ኧረ አይደለም እኔ አንተ ነህ እና ታዲያ ሸበላው ምግብ ጀምሯል። ምግብ ምን በላ? ጡት በቃ መቼ ነው የሚጀምረው ምግብ? ከስድስት ወር በኋላ 6 ወር ሲሆን ከስድስት ወር ድረስ በጡት ብቻ? የምርሽ ነው? ኧረ አይሆንም። ምን ያበላዋለሁ? እንትን የልጆች ምግብ ምናምን እኮ ማለት ነው። አይኑ ደብሮ ማይገልጠው አውቆ እየፎገረ ነው። لأن تقديم الخير هو اختيار شجاع منذ عام 1925 لواكر አንድ ወይ ቢያለቅስ ጥሩ ነበር እኮ ወይ ሲያለቅስ ነው ምን አርግ ነው የምትለው ልጅ እኮ ቢያንስ አንዴ ነውና ሄዳለሁ። አይኑ ክፈችልኝ ነይ ክፈችልኝ በእናትህ እየፎገረ ነው እያታለለ። ጩጬው ግን ያምራል። ቆንጆ ነው በጣም ኧረ ፈረንጅ ገምት ማንን ነው? ፈረንጁ አልገመትክማ። ይኸው ጌታ ሊያለቅስ ነው። ይሄኔ ጌታ ማልቀስማ አይፈቀድም። ምን ያስቸግር የሚነቃነቅ ልጅ ከሆነ ማለት ነው። በእናትህ አትናጠው ልጁ ማንን ይመስላል? እኔ አሁን አላወቅኩም። አንተ በቃ ይበቃሃል። እንደፈለኩ ነው የሚሆነው። እንደው መብቴ ነው። አረፍ እንዴ ይዛዊድ እሱ ሊቀር ይዛዊድ ይዤው ልሂድ ሩታ በመኪና ተነጠዋል ሊነጥነቅ ከዛ ወተት ሰኢኝና አንቺ ማለት ነው ወተት አጠጣዋለሁ። አንቺ የምታጠጪውን ወተት እኔም አጠጣዋለሁ። ምንም እኮ ልዩነት የለውም። ማማ ወተት እያፈላሁለት ከፈተ። እንደዚህ ከፈትና በላየ ነው ግን ያየ በእናትህ ቅረፍ። ምን አትቀስቅስ። በቃ ረፍ አይችልም። በቃ ረፍ ካልኩ ረፍ ነው። ወጣት እኮ ታጠሪ እኮ አትቆጣጠሪ። አንቺ እንደምታስቢው እኮ እኔ ማስተበለታለሁ።
መች ነው የሚገረዘው? እኔ ነኝ የማስገረዘው። አንቺ እዚህ ሆነሽ ወስጄው አስገርዤው እዛ መጫወቻ ቦታ ወስጄ አጫውቼው ማመጣዋለሁ። ከተበቀም በኋላ ነው ስንት ቀን ማለት ማስገረዝ አትችልም። አንተ ማስገረዝ አትችልም ማለት ለምን ይቻላል? አንተ አባት ነው። ስለዚህ እኮ እኔ እኮ አልይዘውም፣ ሌላ ሰው የያዘው ችግር የለውም። ግን ደግሞ ማለት ነው አብሬ ግን ይዤው የሚሄደው አንቺ እዚህ ነው ድፍረቱ አለ ሲቆረጥ የማየት እኔ አላይም እኮ ይዤው ሄዳለሁኝ ምናምን አስገርዤው ምናምን እመጣለሁ። ሩታ አንቺ ከቤት አትወጪም። አራስ ነሽ። አራስ ከቤት ነው ይገረዛል እኮ ኧረ ይገረዛል። እናት አይገረዝም እንዴ? ያሟል እኮ አሪፍ ነው። ምንም ሳውቀው ስንቀን ካካለ እንጂ በተወለደ በማግስቱ ጀመረ። እውነት ነው። እሺ ከዛ በሰዓታት ነው ወይ ቀመጠ? በየቀኑ አንዴ ብቻ አይኖር አንዴ ነው። ሁሉ ነገሩ እንደኔ ነው እንጂ ፈረንጅና አይ የምሬን ነው እውነት። እኔ በቃ ልጄን ራሴን ኮፒ እንዲሆን ስለምፈልግ ስለነበር ምን ያፈቀሽ? አይ ፈረንጅና ሩታ ናቸው ዛሬ እኮ ምንድን ነው ሮስት የሮስታችሁ ነው? ጉንፋን ይዞኛል እኮ ግን ጉንፋን ይዞኛል። ችግር የለውም እንዴ በሳቅም ማልቀስ ጀመርሽ ጭራሽ ሩታ የሳቅሽ ማልቀስ ጀመርሽ። እንደዛ ይሻላል ጥሩ ይፈረንጁ እንደው ምን ልሆንልህ ምን ትሆንልህ ይችላል። ከዛ ጉዳይ መነጋገር ያለው ሞቃኝ ግን በስመ አብ ለምን ነው የሚሞቀው ቤትሽ? አራስ ቤት ሆነ አራስ ቤት ይሞቃል ሁሌ። ጉንፋን ይዞኛል እኮ ኪታር ጉንፋን ይዞኛል ግን ጩጬው አይዞም። እንዳትስመው በቃ ከዚህ በኋላ እንዳትስመው። እሺ ሩታ ምን ይስማማሽ? አንድ ብቻ ነው አይኑን ክፈችው እኮ አይኑን ክፈችውና እንኪ ይሄ ልብስ ለምንድን ነው የምወርቀው? አረፍ እስቲ ተዋው እንኪሽ ምን አርጊ ነው የሚለኝ? አጉል ካንቺ ላይ እኮ ነው ማቀል። እሺ ይሄን ክፈችለት፣ አታጨናቂው፣ ፈታ ይበል። ይሄ በዚህ ሙቀት ይላል። አረ ይሄን ብቻ ወጪው በቃ እሺ አሁን አይኑን ክፈችው። በእናትህ ተው አንተ አይኑን አይከፍትም። እሺ ለማንኛውም አንቺም ቻው፣ ልጄም ቻው። እሺ ደህና ሁን። እሺ እመጣለሁ፣ እየመጣሁ እጠይቅሃለሁ። አንዳንዴ እየተደበቅኩ እመጣለሁ። እሺ የኔ አባት ስታድግ ደግሞ ማለት ነው እንዳትረሳኝ። እሺ እየመጣሁ እንደጠየቅኩ ምናምን። እሺ እሷ ዝም ብላ ነው የምታስተኛ። ከኔ ደግሞ ትንሽ ስታድግ ብዙ መጫወቻ ቦታ ይዤ እሄዳለሁ፣ አዝናናሃለሁ፣ የፈለግከውን እገዛልሃለሁ። እሺ ይሄን ቪዲዮ ማየው መስሎ ነው። ይሄንን ቪዲዮ ስታደርግ ካየኸው ማለት ነው። አዎ እሱን እኮ ነው ገብተዋል ማለት ነው። እንደዚህ ያራዳ ልጅ አለኝና አባባ ማነው አባባ አልኩኝ፣ አቢ ተግባባና። ስለዚህ እሷ የምትለን አትስማሽ። አንዳንድ ምክሮች ስለኔ ከሰጠችህ ምናምን አትቀበላት። ሸሳ ያለበት ምን ነው ድል አይችልም እኮ ምን አልኩኝ አሁን? አረ ምንስ ምን አልኩ? ሸሳ ያለበት እኔ ምን አላህ ትክክል ኪዳን ምንም አሁን በጣም ደስ አላለሽማ። ይሄ ደግሞ ምን ሊሰራ መጣ ነው አዝግ ነው ወይስ ነገርኛ? ይሄው ይሄን የመሰለ ልጅ አግኝቻለሁ። ምን ያባል እኔ ተካልሻል። እሺ እኔ ተካልሻል። እስኪ ልጅ ይዘሻል እንደ አትነካካው። እንደዚህ ምን እንዲህ የምትለው ምን ልታረገው አይኑ ምን አይነት ነው? ይሄ ልጅ ብቻ በጅግ በሆነ ቀን ልጅብሽ እልም አለና ከዛ ተፈርነጋራ ታገኛለህ።
አንድ ቀን መጣና በሌላ እንትን ባልሽበት አንለያይም እኮ እነሱ። እሺ እኔን ረሳሽኝ እኮ ሲመጣ ድሮስ የምርሽ ነው ወጣ ነግታና እንዲከፋይ ያረጋችኝ ነው። እንዳታለቅስ ምን አልክ? እንዳታለቅስ የምር ነው እንዲከፋይ ያረጋች ነው። ድሮስ እሱ ነው ተወጁ ነው እሱ ነው ጌታ እኔ ወርቅ ጌታ በይ እኔ ወርቅ እሱ ነው ተወጁ ድሮስ ድሮ እና አንተ ልወድ ጠብቀ ነበር እኔ ወርቅ ይቆሳሳ እንዴት እንደሚያምር እኮ ማናገርሽ ስምኛ አንቺ ስምኝ እኔን እየረሳሽኝ ነው። እሺ እየረሳሽኝ ነው። አንተ አይዞህ አስታውሳለሁ። እዚህ ጋር ፎቶን በባነር አሰርቼ ለጥፈውና በደገሰ ወይ አባተን አየኸው እያልቆሰየዋል እንዳረሳክ አረሳሁሽ። እሺ አንቺ እየረሳሽ ነው ዝም ብለሽ ማለት ነው። እንደዚህ ያመለጥኩ የመጣው ጠይቅሻለሁ። መልካም ቀን ይሁንልሽ። ግን አስደብረሽኛል፣ አስከፈለሽኝ። ለኔ ወቂ በቃ ይካክ እንትን አጥሚት ጠጣበት። የምርሽ ነው ይቀርልሽብኝ። አጥሚት ጠጣ እኮ ነው ይቀርልሽብኝ ነው ገንፏል። ይቀርልሽብኝ ሆኖ ነው። እሺ ታዲያ እኔ ምን ላድርግ እኮ እኔን ምንም ቦታ እየሰጠሽኝ አይደለም እንዴ? አሁን እኮ በጣም ትልቅ ቦታ ሊሰጠው የጠቅላይ ሚኒስትርነት ክብር የሚገባው ልጅ ይዣለሁ። እሱ የመጣው እኔ ስለመጣሁ ነው። ራስሽ እንደሆነ ንጉስ ይዣለሁ እኔ አይደለም። እሱ የመጣው እኮ እኔ ስለመጣሁ ነው። በቃ አሁን ኦልሬዲ አንተ ኖርክም አልኖርክም እሱ መጥቷል ኦልሬዲ። ዋናው መምጣቱ ላይ ነው ሜን ፖይንቱ። ገባ እኮ በቃ አንቺ እሱን እንድመጣልሽ ነበር የምትፈልጊኝ ማለት ነው። ያው ሁሉ የከፈልኩት ዋጋ ምናምን በቃ ተረሳ። እኔ ጌታ ሴቶች ስትባሉ ግን በቃ የምትፈልጊውን እስክታገኝ ነበር። አሁን እኔ በጎዳ እኔ ባለቅስ ምን ይጠቅምሻል? እና ታዲያ ያው እንዳሳባት ታለቅስ ጥሩ ነው። ብታለቅስ ችግር አይፈጥም። ሩታ ግን ታይ ሲያድግ እኮ እኔን ማለቱ አይቀርም። ግን ከአሁኑ ነው ጉራሽን ባትነፊብኝ ጥሩ ነው። ይሄ ወርቅ እኔ እኮ ስንት አስተዋጽኦ አድርጌያለሁ ይሄ ልጅ እንዲመጣ። እውነት ማንም የተረዳኝ የለም እንጂ በቃ በጣም ሳኩል መሰለኝ። ሩታ ግን የወለድሽማ አትመስልም ምንም። ቢያንስ አራስ እኮ ተረጋግታ ቁጭ ትላለች። ባሏ ሲመጣ የኔ ፍቅር መጣ እንኳን ደህና መጣ ከተተደብቀኝ መጣው ኡፍ እኔ ና ቁጭ በል ምናምን ይላል። አንቺ ግን ምንም አራስ እኮ እንደዛ ይላል። ብሩክ ምንም አትላትማ። ፈረንጅ የሆነ ነገር ማለት ፈረንጅ ይሻላል። ፈረንጃችን በዚህ ከኔ ቻው በቃሽ ቻው በይ ቻው በይ እሺ ሂድ በቃ ሩታ እንዴ ባረቀበት እንዴ ይሄድ እንዴ ፈቀድሽለት? ይሄድ ፈቀድሽለት? ታዲያ ግሩን ይዤ ላስቀረው? ኧረ ቆይ ወይ ትንሽ እስኪገረዝ ምናምን እዚህ ቆይ ነው። ሲገረዝ ይመጣል። ምን ችግር አለው? ብዙ ቀን እኮ አይደለም የሚቀረው። ብዙ ቀን ይቀረዋል። ብዙ ቀን አልቀረውም። በእርግጥ ግን ቀኑ ሲደርስ ይመጣል። ምን ችግር አለው? ኧረ ቅርብ ነው። የአባትነት ቦታ አለ አይደለም? ያስፈልግበት ቦታ ያኔ ይገኛል። ቅርቤውና አሁን ይቅርና ከተገረዘ በኋላ ይሄዳል። አሁን እኮ ሊሄድ ነበር። እሷን አውርቼት እሄዳለሁ ወይ ደግሞ እቀራለሁ እያለ ነበር የመጣው። እኔ በፍላጎቱ ላይ መግባት አልፈልግም። አንቺ ምንድን ነው ፍላጎትሽ? እሱ የሚፈልገውን ነገር እንዲያደርግ መተው። አይ በመቅረትና በመኖሩ ይኑር ይቅር እንዴ እሱ የሚፈልገውን ነገር ያድርግ። እኔ አይመለከተኝም። ኑርም ቅርም አልለውም። ምንም ብትይ ያንቺን ውሳኔ ነው ያንቺን ነው የምጠብቀው ነው። በቃ ሄዶ ይመለስ። ሲገረዝ ይመጣል። ይሻላል።
ምንም ማለት ምንድን ነው የሚያስቅቅ? እንገናኛለን፣ እንመለሳለን። መልካም ጊዜ ይሁንላችሁ። ሲያርግ እንመጣለን። የገንፎ ቀን ትመጣለህ።